ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያቸው የምቆየው ክፍሌ አለሙ ነኝ። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በዞኑ ውስጥ ለሚገኙ ሁሉም የአደረጃጀት ዘርፍ መዋቅር ኃላፊዎች የአቅም ግንባታ ስልጠና ሰጠም። በስልጠና መድረኩ በፓርቲው መመሪያ ላይ የተካተቱ አዳዲስ ሀሳቦችን በተመለከተ ግንዛቤ ማስጨበጥ ላይ ትኩረት ይደረጋልም ነው የተባለው። ምህረት አብርሃኑ ተጨማሪ አላት። ጽዮን ታዬ ይባላለሁ። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ ነኝ። የዛሬው የስልጠና ተሳታፊዎች በከፋ ዞን መዋቅር ስር ያሉ 12 ወረዳና 5 ከተማ አስተዳደር አለን። በዛ ስር ያሉ ከ17ቱ መዋቅር የተውጣጡ የአደረጃጀት ዘርፍ ኃላፊዎች ናቸው። የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊዎች ማለት ነው። የዛሬው የስልጠና ዓላማ እንግዲህ ብልጽግና ፓርቲያችን መተዳደሪያ ደንብ አውጥቶ ደንቡን ተከትሎ ደግሞ የተለያዩ መመሪያዎችን ስራ ላይ እያዋለ ይገኛልና በጠቅላላ መመሪያዎች በብዛት የሚፈጸሙት ደግሞ በእነዚህ አመራሮች አማካኝነት ስለሆነ የደንቡን ግንዛቤ እንደ ማስታወሻ ያውቁታል። የአሰራር መመሪያዎችን ደግሞ የተሻሻሉ ሀሳቦች ስላሉ እነዚህን የአሰራር መመሪያዎች አውቀው ተገንዝበው ከስራቸው ላሉ መሰረታዊ ድርጅቶች ህዋሳት ሄደው እንዲያስገነዝቡ የብልጽግና ፓርቲ አባላት ጠቅላላ በአሰራርና አደረጃጀት መመሪያው ላይ የጠራ ግንዛቤ የጠራ እውቀት ኖሯቸው ስለ ፓርቲያቸው ለሌሎች ደጋፊ አባሎቻችን እንዲያሰርጹ እንዲያስገነዝቡ እነሱም ደግሞ የአሰራር መመሪያውን እንዲተገብሩ ዓላማ ያደረገ ስልጠና ነው። ከዚህ ስልጠና በኋላ እንግዲህ የሚጠበቀው ውጤት የተሻሻሉ ነገሮች አሉ። በአሰራር መመሪያው መሰረት ታች ያሉ መሰረታዊ ድርጅቶች ህዋሳት በትክክል በመመሪያው መሰረት ተደራጅተው ያሉትን ማጠናከር፣ የተጓደሉ አመራሮችን ወይንም ደግሞ ከመመሪያው ውጭ የተደራጁ ካሉ እነሱን ፈትሾ መልሶ ማጠናከር፣ መመሪያውን ተከትለው እየሰሩ ያሉትን ደግሞ መልካም ልምድ ከአንዱ መዋቅር ወደ ሌላው መዋቅር ማስፋት ይጠበቃልና በጠቅላላ አባላችን የጠራ ግንዛቤ የጠራ እውቀት ሙሉ የተሟላ ትጥቅ የያዘ አባል እንዲሆን ይደረጋል ይጠበቃል ማለት ነው። ይሄ ነው ጠቅላላ ግቡ። የ2016 ዓመተ ምህረት የፋሲካ በዓልን ምክንያት በማድረግ በቦንጋ ከተማ በአንዳንድ ምርቶች ላይ የዋጋ ጭማሪ መስተዋሉን አስተያየታቸውን የሰጡ ተገበያዮች ገለጹ። ምህረት ማሞ ከፊታችን ሚያዝያ 27 የሚከበረው የፋሲካ በዓልን በተመለከተ ዛሬ በዋለው ገበያ ከሌላው ሲነጻጸር የተወሰኑ ጥራጥሬዎች ላይ ዋጋ ጭማሪ ታይቷል። በዚህም የዓመት በዓሉን ገበያ ለመገበያየት የመጡት ሸማቾች እንደገለጹት ገበያው ሁሉንም ያማከለና ከጤፍ፣ ጥራጥሬ፣ ከዘይት ውጪ በአንጻሩ የተሻለ ሆኖ እንዳገኙ ጠቁመዋል። እኛም በዛሬው ቅኝታችን ቀይ ሽንኩርት 1 ኪሎ ከ70 እስከ 80 ብር፣ ነጭ ሽንኩርት እስከ 350 ብር የተሸጠ ሲሆን ቅቤ 1 ኪሎ ግራም ከ700 እስከ 800 ብርና አይብ ከ300 እስከ 600 ብር ተሽጦ ውሏል። ዶሮ፣ ፍየል፣ በግና የቀንድ ከብቶች መጠነኛ የዋጋ ጭማሪ ታይቶባቸዋል ያሉ ሸማቾች ሁሉም እንደየአቅማቸው መግዛት እየቻሉ ነው ብለዋል። በዚህም ዶሮ ከ700 እስከ 1200፣ ፍየል ከ4000 እስከ 10000፣ በግ ከ5000 እስከ 15000 ተሽጦ የዋለ ሲሆን እንቁላል ከ12 ብር እስከ 15 ብር ተሽጦ መዋሉን በቦታው ተገኝተን ማረጋገጥ ችለናል። በዚህም ከአካባቢ ምርቶች መካከል ጤፍ አንደኛ ደረጃ 1 ኪሎ ግራም እስከ 130 ብር የተሸጠ ሲሆን ዝቅተኛ እስከ 100 ብር ተሽጦ ውሏል። በመጨረሻም ከከፋ ቴሌቪዥን ጋር ቆይታ ያደረጉ ሸማቾች በዓልን ስናከብር እንደየወግና ባህላችን ካለን በመቀነስ አቅመ ደካሞችና አቅም የሌላቸው ማዕድ በማጋራት ያለንን በማካፈል በዓሉን በሰላም እናክብርም ብሏል። በሀገሪቱ የተለያዩ አካባቢዎች በበልግ ዝናብ ምክንያት ከባድ ጉዳት እንዳይደርስ የቅድመ ጥንቃቄ ስራዎች በስፋት እየተከናወኑ መሆኑን የአደጋ ስጋት አመራር ኮሚሽን ገለጸ። ሊከሰት የሚችለውን አደጋ ለመቀነስ የህብረተሰቡን ግንዛቤ ከማሳደግ ባለፈ የድንገተኛ አደጋ መቋቋሚያ እቅድ መዘጋጀቱንም ኮሚሽኑ አስታውቋል። ከኢትዮጵያ ዜና አገልግሎት ለተገኘው ዘገባ ጽዮን ታደለ። የኮሚሽኑ ኮሚሽነር ዶክተር አምባሳደር ሽፈራው ተክለማርያም ለኢትዮጵያ ዜና አገልግሎት እንደገለጹት በኢትዮጵያ ሜትሮሎጂ ኢንስቲትዩት ትንበያ መሰረት ዘንድሮ በልግ አብቃይ በሆኑ አካባቢዎች ከመደበኛ በላይ ዝናብ ሊያጋጥም ይችላል። በእነዚህ አካባቢዎች በጎርፍ ምክንያት ዜጎች ጉዳት እንዳይደርስባቸው በአካባቢዎቹ የቅድመ ጥንቃቄና የመከላከል ስራዎች እየተከናወኑ እንደሆነ ገልጸዋል። የቅድመ ጥንቃቄና መከላከል ስራውን ስኬታማ ለማድረግ
በየደረጃው ግብረ ኃይል ተደራጅቶ የተለያዩ ስራዎችን እያከናወነ መሆኑን ተናግረዋል። ከመደበኛ በላይ የሆነ ዝናብ የሚያስከትለው ጎርፍ ሳቢያ መንገዶች ላይ ጭምር ጉዳት ሊያደርስ ስለሚችል የግብርና ግብዓቶችና ሌሎች አስፈላጊ ቁሳቁሶች ቀድሞ እንዲደርስ መደረጉንም ጠቁመዋል። በወንዝ ዳርቻ አካባቢም የሚኖሩ የህብረተሰብ ክፍሎችን ከክልሎች ጋር በመቀናጀት ወደ ሌላ አካባቢ በማስፈር እንዲሁም ክትትልና ቅኝት እየተደረገ መሆኑንም ተናግሯል። በተደጋጋሚም ለጎርፍ አደጋ ተጋላጭ በሆኑ አካባቢዎች ዘላቂ መፍትሄ ለመስጠት የፌዴራል መንግስት ከአጋር ድርጅቶች ጋር በቅንጅት እየሰራ መሆኑንም አስታውሰዋል። በተያያዘም የበልግ ዝናብ ወቅቱን ጠብቆ መምጣቱን እንደ መልካም አጋጣሚ በመጠቀም ለምርትና ምርታማነት ማዋል እንደሚገባም አክለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ለማ መሰለ በክልሉ በልግ አብቃይ በሆኑ አካባቢዎች በከባድ ዝናብ ምክንያት ጉዳት እንዳይደርስ የጥንቃቄ ስራ እየተሰራ ነው ብለዋል። በደጋማ አካባቢዎችም የመሬት መንሸራተት እንዳያጋጥም ተጋላጭ በሆኑ አካባቢዎችም የሚኖሩ የህብረተሰብ ክፍሎች ጥንቃቄ እንዲያደርጉ ግንዛቤ የማስጨበጥ ስራ መከናወኑንም ተናግረዋል። ሊከሰት የሚችለውን አደጋ ለመቀነስ የህብረተሰቡን ግንዛቤ ከማሳደግ ባለፈ የድንገተኛ አደጋ መቋቋሚያ እቅድ መዘጋጀቱንም አስረድተዋል። ኮሚሽኑ ሰሞኑን በሐዋሳ ከተማ የምክክር መድረክ ማካሄዱ ይታወሳል። ከውጪ በካንሰር ህመም ሲሰቃይ የነበረውና ለመታከም የኢኮኖሚ አቅም ያልነበረው ግለሰብ የ1 ቢሊዮን ዶላር ሎተሪ እድለኛ ሆነ። ግለሰቡ ገንዘቡን ጎበዝ የግል ሐኪም እንዲኖረኝ እጠቀምበታለሁ ሲልም ተደምጧል። ከስካይ ኒውስ ለተገኘው ዘገባ ፍጹም ተሾመ። የኦሪገን ነዋሪው ሰይፋን ለ8 ዓመታት በካንሰር ህመም ሲሰቃይ የቆየና ጤናው እንዲመለስ ብርቱ ጥረት እያደረገ የሚገኝም ነው። ሆኖም ጤና ማጣት ከህመም ስሜቱ በተጨማሪም የኢኮኖሚና ማህበራዊ ሁኔታን በመፈተን ተጨማሪ ፈተና እንደሚጋረጥ የታወቀ ነው። ሰይፋን የካንሰር ህመሙን ሲያስታምም እየተቆጠሩ ያሉ ዓመታትን ይገታልኛል ያለው እድል በሩን አንኳኩቶለታል ነው የተባለው። ነገሩ እንዲህ ነው። ሰይፋንና ጓደኛው ሎተሪ የመቁረጥ ሀሳብ ሹክ አላቸው። አፍታም ሳይቆዩ ተያይዘው ሎተሪውን በመዋጮ ይቆርጣሉ። ጓደኛው በዛው ቀን የሎተሪውን ምስል ለሰይፋን ስትልክለት ቢሊዮነሮች ነን ከሚል ቀልድ አዘል ማጀቢያ ጽሑፍ ጋር አያይዛም ነበር። ሆኖም የብስራት ዜና ይመጣል ብሎ የጠበቀ ማንም የለም። ግን ሆነ። በማግስቱ ሰይፋን ወደ ስራ ስትሄድ ለነበረችው ጓደኛው የእጣውን ቁጥር ይዞ ነበርና ከእንግዲህ ወደ ስራ መሄድ አይጠበቅብሽም ሲል የብስራቱን ዜና አጋርቷታል ነው የተባለው። ሰይፋን ይህን አስመልክቶ ሲናገር ሎተሪውን ከቆረጥን በኋላም እርዳታ እፈልጋለሁ፣ ለቤተሰቤ የሚያስፈልጋቸውን ነገር ሳላሟላ አልሞት ብዬ ጸሎቴን ወደ ፈጣሪ አድርሼ ነበርም ብሏል። ሳይውል ሳያድር ጸሎቱ የተሰማለት ጎልማሳው ሰይፋን እድሉ ወትሮም ቢሆን ለዓመታት የያዘውን ተስፋ ጋድ ያወጣ ብስራት ሆኖለታል ነው የተባለው። በዚህም ሰይፋንና ጓደኛው ገንዘቡን ለሁለት እንደሚካፈሉት የተገለጸ ሲሆን ከታክስ ውጪ እያንዳንዳቸው 422 ሚሊዮን ዶላር እንደሚደርሳቸውም ተነግሯል። በዚህም በካንሰር የተሰቃየ ያለው ሰይፋን ገንዘቡን ማለፊያ የሆነ ሐኪም እንደሚቀጥርበትና ለቤተሰቡ የሚያስፈልገውን ነገር ሁሉ እንደሚያደርግም ገልጿል። የ1.3 ቢሊዮን ዶላሩ ይህ እድል በታሪክ ከፍተኛ ረብጣ ገንዘብ ካስገኙት ውስጥ የሚመደብ ነው መባሉን የዘገበው ስካይ ኒውስ። ወደ ስፖርት ዜናዎች አለፈን። በ2016 ዓ.ም የመላው የከፋ ዞን እግር ኳስ ክለቦች ሻምፒዮና ጊምቦ፣ ዳዲበንና አውራዳ ከተማ ለዋንጫ ጨዋታ አለፉ። በከፋ ዞን እግር ኳስ ክለቦች ሻምፒዮና ለዋንጫ ጥሎ ማለፍ ጨዋታ አውራዳ ከተማ አስተዳደር ሽሽንዳ ከተማ አስተዳደርን 3-2 በማሸነፍ ለዋንጫ አልፈዋል። በተመሳሳይ መልኩ ለዋንጫ ለማለፍ የተፋለሙት ጊምቦ፣ ዳዲበንና ቦንጋ ከተማ አቻ በሆነ ውጤት ተለያይተው ጨዋታው ወደ መለያ ምት ያመራ ሲሆን በመለያ ምቱም ጊምቦ ዳዲበን ቦንጋ ከነማን በማሸነፍ ለዋንጫ አልፏል። በዚሁ መሰረት የ2016 ዓ.ም የመላው የከፋ ዞን እግር ኳስ ክለቦች ሻምፒዮና የደረጃ ጨዋታ በቦንጋ ከነማና በሽሽንዳ ከተማ አስተዳደር መካከል ሚያዝያ 23 2016 ዓ.ም 6 ሰዓት ላይ የሚጫወቱ ሲሆን የዋንጫ ጨዋታው ደግሞ አውራዳ ከተማ አስተዳደር ከጊምቦ ዳዲበን ጋር ከቀኑ 8 ሰዓት ላይ በቦንጋ ሁለገብ ስታዲየም ይፋለማሉ። ዘገባው የአስታዋሽ ደጀኔ ነው። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። ክፍለ ዓለሙ ዜናዎቹን እየመራው አብሬያችሁ ቆየው። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።